ኢትዮ ቴሌኮም እና ሲንቄ ባንክ አንድ ላይ በመሆን ስራ ጀመሩ። ሰላም እንዴት ናችሁ? የትሩ ኢትዮ ዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። ዕለታዊ ዜና ይዘንላችሁ መጥተናል። አብራችሁን ቆዩ። አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ መቀላቀላችሁን እንዳትረሱ። መጨረሻ ላይ ያስቀመጥንላችሁ ዜና በጣም ጠቃሚ ነውና እስከ መጨረሻው አብራችሁን ቆዩ። ለጥቃቅንና አነስተኛ ኢንተርፕራይዞች ወይም ደግሞ ነጋዴዎችና ወኪሎች አነስተኛ ንግድ ቢዝነስ እንዲጀምሩ ወይም እንዲያስፋፉ በዋስትናና ያለ ዋስትና እስከ 1.2 ሚሊዮን ብር የሚደርስ ብድር ማግኘት ያስችለዋል። የኢትዮ ቴሌኮም አንደበት ነው። ኢትዮ ቴሌኮም በሲንቄ ባንክ የ15 ቢሊዮን ብር የፋይናንስ ድጋፍ አቅራቢነት አዳዲስ የፋይናንስ ፕሮዳክሽን የማስተዋወቅ መርሃ ግብር በዛሬው ዕለት